ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጃርቲው ባርማጅ ተመልካቾቻችን እንደምቆያችሁን የዕለተ ሐሙስ የካቲት 5 ቀን 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንዲደርሳችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። ደብረጽዮን ገብረ ሚካኤል የፌዴራል መንግስቱን ማስጠንቀቃቸው ተገለጸ። የፕሪቶሪያ ስምምነት የተኩስ አቁም ስምምነት ነው። አሁን ግን የፌዴራል መንግስት ተኩስ በመክፈት ስምምነቱን ጥሶታል ሲል ከሶታል። እናም የሰላም ጥሪው ከተረገጠ ማንም የትግራይ ተወላጅ ዝም አይልም። ደብረጽዮን ከደቂቃዎች በፊት ከሰጡት መግለጫ ላይ የተቀነጨበ ነው። ከመቀሌ በወጣው እጅግ አሳሳቢ መግለጫ መሰረት በትግራይ ክልል አዋሳኝ አካባቢዎች የፌዴራል መንግስት ከፍተኛ የሰራዊትና የከባድ መሳሪያዎች ክምችት እያደረገ መሆኑን ህዝባዊ ወያነ ሓርነት ትግራይ በይፋ አሳውቋል። የድርጊት የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥልና ቀጠናውን ወደማይፈለግ ደማዊ ግጭት ሊመለስ የሚችል አደገኛ እንቅስቃሴ ነው ሲል ድርጅቱ ወንጅሏል። ህወሓት ባወጣው መግለጫ የብልጽግና መንግስት ሰሞኑን ያጋጠመው ጥቃቅን ግጭቶችን እንደ ሰበብ በመጠቀም በክልሉ ላይ ያነጣጠረ አዲስ ወታደራዊ ዝግጅት እያደረገ ነውም ሲል ከሷል። መግለጫው እንደሚከተለው ቀርቧል። መንግስት ግዙፍ የጦር ኃይል ወደ ትግራይ ክልል በማስጠጋት ሌላ የጦርነት ዙር ለመክፈት እየተዘጋጀ ነው ሲልም ስጋቱን ገልጿል። ህወሓትም ሆነ የትግራይ ህዝብ አሁንም ጽኑ ፍላጎታቸው የሰላም ስምምነቱ ሙሉ በሙሉ ተግባራዊ እንዲሆን መሆኑን አጽንኦት ሰጥተዋል። ዓለም አቀፉ ማህበረሰብ፣ የተባበሩ መንግስታትና የአፍሪካ ህብረት የጦርነት ነጋሪት ድምጽ ዳግም እንዳይሰማ በአስቸኳይ ጣልቃ እንዲገቡ ጥሪ አቅርቧል። ሁኔታውን አሳሳቢ የሚያደርጉት ነጥቦች መግለጫ የወጣው በፌዴራል መንግስትና በመቀለ መካከል ያለው ግንኙነት እየሻከረ በሄደበት እንዲሁም በአዲስ አበባና በአስመራ መካከል ያለው ዲፕሎማሲያዊ ውጥረት ከፍተኛ ደረጃ ላይ በደረሰበት ወቅት መሆኑ ጉዳዩን ይበልጥ አሳሳቢና ውስብስብ ያደርገዋል። የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ የሚጀመርበት ቀን ወደ የካቲት 28 ቀን 2018 መራዘሙን የብሔራዊ ምርጫ ቦርድ አሳሰበ። የቦርዱ ሰብሳቢ መላተወርቅ ኃይሉ ዛሬ በሰጡት መግለጫ ላይ የመራጮች ምዝገባ የካቲት 7 ቀን 2018 እንደሚጀምር ተገልጾ የነበረ ሲሆን ወደ የካቲት 28 ቀን 2018 መራዘሙን አረጋግጧል። ምክንያት ያሉት ጉዳይ በግልጽ አላስቀመጡም። ኢትዮጵያ የሱዳን መንግስትን እየተዋጋ ለሚገኘው የሱዳን ፈጥኖ ደራሽ ጦር የማሰልጠኛ ካምፕ እንዳዘጋጀች ሮይተርስ ከሰሞኑ ዘገባ ማውጣቱ ይታወሳል። ይህን ተከትሎ ሱዳን የፌዴራል መንግስቱን ለሚዋጉ የትግራይ ታጣቂዎችን እያሰለጠነች መሆኑን ከሱዳን የሚወጡ ዘገባዎች ጠቁመዋል። የትግራይ ህዝብ ነጻ አውጪ ኃይሎች አርሜ 70 በሱዳን በአልፎ እየሰለጠኑ መሆኑን የሱዳን የመረጃ ምንጮች ጠቁመዋል። ይህ ኃይል በሰሜን ምዕራብ ኢትዮጵያ በአማራና በትግራይ መካከል ባለው አወዛጋቢ ክልል ወልቃይት ላይ ጥቃት እንዲሰነዝሩ ዓላማ ተደርጎ እየሰለጠኑ መሆኑ ተዘግቧል። ይህ ኃይል ከ5000 በላይ ሰዎችን ያቀፈ ሊሆን እንደሚችልም ተገምቷል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለቀጣዩ ምርጫ በእጩነት ካዘጋጃቸው ተወዳዳሪዎች መካከል አንዱ የሆኑት አቶ የሺዋስ አሰፋ ከአንድ ቀን እስር በኋላ መፈታታቸው ተገለጸ። በተለያዩ ተቋሚ የፖለቲካ ፓርቲዎች ውስጥ ለረጅም ጊዜ የፖለቲካ ተሳትፎ ያላቸው አቶ የሺዋስ በፖሊስ ቁጥጥር ስር የዋሉት ትላንት ማክሰኞ ከቀኑ 8 ሰዓት ገደማ እንደነበር የኢህአፓ የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ ለኢትዮጵያ ኢንሳይደር ተናግረዋል። አቶ የሺዋስ የተያዙት ከመኖሪያ ቤታቸው ውጭ ባለ ስፍራ መሆኑን ኃላፊው አስረድተዋል። ፖሊስ ፖለቲከኛውን በቁጥጥር ስር ከዋለው በኋላ የአዲስ አበባ ፖሊስ ኮሚሽን ዋና መስሪያ ቤት ወደሚገኘው 3ኛው ፖሊስ ጣቢያ እንደወሰዳቸው ማረጋገጫውን ጉዳዩን ሲከታተሉ የቆዩት አቶ ይስሐቅ ተናግረዋል። ኢህአፓ ዛሬ ረፋር ላይ ባወጣው አጭር መግለጫ በቅርቡ ፓርቲውን በተቀላቀሉ በአቶ የሺዋስ ላይ የተወሰደውን የእስር እርምጃ ተችቷል። አቶ የሺዋስ እስር በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየደረሰ ያለውን አፈና ከሚያሳዩ ተቆጥረው የማያልቁ ድርጊቶች ውስጥ አንዱ እንደሆነ ፓርቲው በመግለጫው ላይ አስፍሯል። የእስር እርምጃው መጪው ምርጫ ነጻ፣ ፍትሃዊና ዲሞክራሲያዊ ይሆናል ከተባለው በተቃራኒ እንደሚሆንም አመልካች ነው ሲል ኢህአፓ ኮንኗል።
በትላንትናው ዕለት አዲስ አበባ የነበሩት የሳውዲ ከፍተኛ ባለስልጣናት አስመራ ገቡ። የሳውዲ ከፍተኛ ባለስልጣናት ከሰዓታት በፊት አስመራ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። አስመራ ከገቡት ባለስልጣናት መካከል የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስተር ዋሊድ አልኪሬጄ ዋናው ናቸው። ሳውዲ በኤርትራና በኢትዮጵያ መካከል የተፈጠረውን ውጥረት ተከትሎ ሁለቱን ሀገራት ለማደራደር በተደጋጋሚ ሙከራ ማድረጓን መዘገባቸውን ይታወሳል። ከተፈናቀሉ 2 ሳምንት ያለፋቸው ተፈናቃዮች እስካሁን ምንም አይነት ሰብአዊ ድጋፍ እንዳልተደረገላቸው ገለጹ። ተፈናቃዮቹ የፌዴራል ኃይሎች ካላማጣ፣ ኮረምና ሌሎች የወሰንና የማንነት ጥያቄ ካለባቸው አካባቢዎች ከወጡ በኋላ በአካባቢው ካለ ውጥረትና እስራት በመሸሽ በቆቦ ከተማ የተሰባሰበው ከ60 ሺህ በላይ የሆኑ ተፈናቃዮች ለከፋ የምግብ እጥረት መዳረጋቸውን ገልጸዋል። በቆቦና አካባቢው በልመና የዕለት ምግባቸውን የሚሸፍኑ ተፈናቃዮቹ የረድኤት ተቋማት እየመጡ ቢጎበኙም ምንም ድጋፍ እንዳልተደረገላቸው ለዶይቼ ቬለ ተናግረዋል። የሰሜን ወሎ ዞን አደጋ ስጋት አመራር ዋና ጽሕፈት ቤት ኃላፊው አቶ አለሞ ይመር በመንግስትና ረድኤት ተቋማት የሚደርሰው ድጋፍ ዘግይቶ ቢመጣም የቆቦና የአካባቢው ሕዝብ ግን ለተፈናቃዮቹ አስፈላጊውን ድጋፍ እያደረገ ነው ብለዋል። ግብጽ ተዋጊ ሄሊኮፕተሮች፣ ተዋጊ ጀትና ወታደራዊ ተሽከርካሪዎችን ጨምሮ ከ1000 በላይ የጦር መሳሪያን ወደ ሶማሊያ ልትልክ መሆኑ ተሰምቷል። ግብጽ በሶማሊያ የአፍሪካ ህብረት ሰላም አስከባሪ እንድትሆን በሶማሊያ ይሁንታ ማግኘቷን ተከትሎ ወደ ሶማሊያ ወታደሮቿን የላከች ሲሆን ትላንት ደግሞ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በተገኙበት ወደ ሶማሊያ የሚላከው የግብጽ ጦር ከበርካታ የጦር መሳሪያዎች ጋር ልምምድ ሲያደርግ ቆይቷል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለቀጣዩ ምርጫ በእጩነት ካዘጋጃቸው ተወዳዳሪዎች መካከል አንዱ የሆኑት አቶ የሺዋስ አሰፋ ከ1 ቀን እስር በኋላ መፈታታቸው ተገለጸ። በተለያዩ ተቋሚ የፖለቲካ ፓርቲዎች ውስጥ ለረጅም ጊዜ የፖለቲካ ተሳትፎ ያላቸው አቶ የሺዋስ በፖሊስ ቁጥጥር ስር የዋሉት ትላንት ማክሰኞ ከቀኑ 8 ሰዓት ገደማ እንደነበር የኢህአፓ የህዝብ ግንኙነት ኃላፊ አቶ ይስሐቅ ወልዳይ ለኢትዮጵያ ኢንሳይደር ተናግረዋል። አቶ የሺዋስ የተያዙት ከመኖሪያ ቤታቸው ውጭ ባለ ስፍራ መሆኑን ኃላፊው አስረድተዋል። ፖሊስ ፖለቲከኛውን በቁጥጥር ስር ከዋለው በኋላ የአዲስ አበባ ፖሊስ ኮሚሽን ዋና መስሪያ ቤት ወደሚገኘው 3ኛው ፖሊስ ጣቢያ እንደወሰዳቸው ማረጋገጫውን ጉዳዩን ሲከታተሉ የቆዩት አቶ ይስሐቅ ተናግረዋል። ኢህአፓ ዛሬ ረፋር ላይ ባወጣው አጭር መግለጫ በቅርቡ ፓርቲውን በተቀላቀሉ በአቶ የሺዋስ ላይ የተወሰደውን የእስር እርምጃ ተችቷል። አቶ የሺዋስ እስር በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየደረሰ ያለውን አፈና ከሚያሳዩ ተቆጥረው የማያልቁ ድርጊቶች ውስጥ አንዱ እንደሆነ ፓርቲው በመግለጫው ላይ አስፍሯል። የእስር እርምጃው መጪው ምርጫ ነጻ፣ ፍትሐዊና ዲሞክራሲያዊ ይሆናል ከተባለው በተቃራኒ እንደሚሆንም አመልካች ነው ሲል ኢህአፓ ኮንኗል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩ።